በአውሮፓ አህጉር ምስራቃዊ ክፍል ውብ በሆኑ ተራሮቿ፣ በጥንታዊ ታሪኳና በአይን ማራኪ በሆኑት ሰፊ የሮዝ አበባ ማሳዎቿ የምትታወቅ አንዲት አስገራሚ ሀገር አለች። ቡልጋሪያ ትባላለች። ይህች ሀገር ከአውሮፓ ህብረት አባላት መካከል አንዷ ብትሆንም የአኗኗር ዘይቤዋ ግን ከሌላው የአውሮፓ ክፍል ፍጹም የተለየና የራሱ የሆነ አስገራሚ ምስጢር የያዘ ነው። እዚህ ምድር ላይ ህይወት በጣም በተረጋጋ ሁኔታ ነው የሚፈሰው። ነገር ግን ከዚህ ውብ እና ሰላማዊ ከሚመስለው የዕለት ተዕለት ኑሮ በስተጀርባ መላውን ዓለም በግርምት አፍ እንድትይዝ ያደረገ በሌላው ዓለም ክፍል ሊታመን የማይችል አንድ እጅግ አስገራሚ ባህላዊ ሁኔታ አለ። በዚህ ቪዲዮ ከሺህ ዓመታት በፊት ስለተፈጠረው የቡልጋሪያ ጥንታዊ ስልጣኔ፣ በዓለም ላይ ውድ ስለሆነው የሮዝ አበባ ሸለቆና ረጅም ዕድሜ ስለሚሰጠው አስገራሚ እርጎ ብቻ አይደለም የምናወራው። በ21ኛው ክፍለ ዘመን በአውሮፓ እምብርት ውስጥ በአደባባይ ወጣት ልጃገረዶች ለትዳር የሚቀርቡበትና ሚስት የሚሸጥበት ብቸኛው የዓለማችን ሚስጥራዊ ገበያ ላይ ይሆናል። ይህ ገበያ እንዴት ሊመሰረት ቻለ? የዋጋ ድርድሩስ እንዴት ነው የሚከናወነው? ከዚህ ባህል ጀርባ ያለውን ሙሉ እውነታ ዛሬ በዝርዝር እንመለከታለን። ቡልጋሪያ በአውሮፓ ውስጥ ካሉ እጅግ ጥንታዊ ሀገራት መካከል አንዷ ናት። ከክርስቶስ ልደት በፊት ከ6000 ዓመታት ጀምሮ የሰው ልጅ ስልጣኔ የነበረባት ምድር ስትሆን በዓለም ላይ እጅግ ጥንታዊ የተሰራ የወርቅ ጌጣጌጥ የተገኘውም እዚሁ ቡልጋሪያ ቫርና በተባለ ቦታ ውስጥ ነው። ሀገሪቱ በታሪኳ ዘመን የሮማውያን የባይዛንታይንና የኦቶማን ኢምፓየር ከፍተኛ ተጽዕኖ አሳድረውባታል። በተለይም በኦቶማን ቱርክ ስር ለ500 ዓመታት ያህል በባርነት የኖረች ቢሆንም የራሷን የኦርቶዶክስ ክርስትና እምነት፣ ቋንቋና ባህል በጥብቅ ጠብቃ ማቆየት የቻለች ጽኑ ሀገር ናት። የሚገርመው ነገር ዛሬ ላይ ሩሲያን ጨምሮ ከ250 ሚሊዮን በላይ ህዝቦች የሚጠቀሙበት የሲሪሊክ አልፋቤት ወይም የፊደል ቀመር የተፈጠረው በ9ኛው ክፍለ ዘመን እዚሁ ቡልጋሪያ ውስጥ ነው። ይህ ጥንታዊ ታሪኳ ዛሬም ድረስ በህንፃዎቿ፣ በገዳማቶቿና በሰዎቿ አስተሳሰብ ላይ ትልቅ አሻራ ጥሎ ያልፋል። የቡልጋሪያ ተፈጥሮ ፈጣሪ በእጁ የሳለው ድንቅ ስዕል ይመስላል። ሀገሪቱ በግርማ ሞገስ የተሞሉ ሰማይ ጠቀስ ተራሮች፣ ጥቅጥቅ ያሉ አረንጓዴ ደኖችና ማራኪው የጥቁር ባህር የባህር ዳርቻዎች ባለቤት ናት። ነገር ግን ቡልጋሪያን በዓለም አቀፍ ደረጃ ልዩ የሚያደርጋት አንድ ትልቅ ተፈጥሯዊ ሀብት አለ። እሱም የሮዝ አበባዎች ሸለቆ ነው። ቡልጋሪያ በዓለም ላይ ጥራቱ እጅግ በጣም ከፍተኛ የሆነውንና ለታዋቂ የፈረንሳይ ሽቶዎች መስሪያነት የሚውለውን የሮዝ ዘይት በማምረት በአንደኝነት ትታወቃለች። ይህ የሮዝ ዘይት ዋጋው እጅግ ውድ ከመሆኑ የተነሳ ፈሳሹ ወርቅ ተብሎ ይጠራል። በየዓመቱ በግንቦትና በሰኔ ወራት በመቶዎች የሚቆጠሩ ሄክታር መሬቶች በሮዝ አበባዎች ሲሸፈኑ የሀገሪቱ አየር በሙሉ በጣፋጭ መዓዛ ይሞላል። ስለ ቡልጋሪያ ስናወራ በዓለም ላይ ወደር የሌለውንና ዝነኛውን የቡልጋሪያ እርጎ ማንሳት ግድ ይላል። በቡልጋሪያ አየርና ተፈጥሮ ውስጥ ብቻ የሚገኘው ላክቶባሲለስ ቡልጋሪስ የተባለው ልዩ ባክቴሪያ እርጎው ልዩ ጣዕምና አስገራሚ የጤና ጥቅም እንዲኖረው ያደርጋል። የቡልጋሪያ ሰዎች ረጅም ዕድሜ መኖር ሚስጥራቸው ይህንን እርጎ በየቀኑ መመገባቸው እንደሆነ ሳይንቲስቶች ያምናሉ። ሌላው ለውጭ ሀገር ሰው ግራ የሚያጋባው የቡልጋሪያውያን ባህል ደግሞ በጭንቅላት ምልክት አዎና አይደለም የሚሉበት መንገድ ነው። በሌላው ዓለም ጭንቅላትን ወደ ላይና ወደ ታች መነቅነቅ አዎ ማለት ሲሆን፣ ወደ ጎን ማወዛወዝ ደግሞ አይደለም ማለት ነው። ቡልጋሪያ ውስጥ ግን ይሄ ህግ ሙሉ በሙሉ ተገልብጧል። ጭንቅላትህን ወደ ጎን ካወዛወዝክ አዎ ማለት ሲሆን፣ ወደ ላይና ወደ ታች ካንቀሳቀስክ ደግሞ አይደለም ማለታቸው ነው። ይህ ሁሉ ተፈጥሯዊ ውበትና ጥንታዊ ስልጣኔ ባለበት ሀገር ውስጥ መላውን ዓለም በግርምት
አፍ እንድትይዝ ያደረገው ሚስጥር የሚጀምረው ኮንሰልቲቮ ወይም ካላጂ ተብሎ ከሚጠራውና ለዘመናት በቡልጋሪያ ውስጥ ከሚኖረው ልዩ የጂፕሲ ማህበረሰብ ክፍል ጋር ነው። ይህ ማህበረሰብ በጥንታዊ ዘመን የነሐስና የቆርቆሮ ዕቃዎችን በመስራትና በመጠገን የሚተዳደር የነበረ ሲሆን ዛሬም ድረስ የራሱን ጥንታዊ ወግ በጥብቅ የሚከተል ዝግ ማህበረሰብ ነው። ካላጂ የሚለው ቃል ራሱ የመጣው የቆርቆሮ ባለሙያ ከሚለው ጥንታዊ ስያሜ ነው። ይህ ማህበረሰብ በታሪካቸው ዘመን ሁሉ ከሌላው የቡልጋሪያ ማህበረሰብ ጋር ሳይቀላቀሉ የራሳቸውን ቋንቋ፣ ሕግና የኑሮ ዘይቤ ይዘው ኖረዋል። ለዘመናት በሰሩት የብረታ ብረት ሥራ ምክንያት በየቦታው የተዘዋወሩ የሚኖሩ የነበሩ ሲሆን ዛሬ ላይ ግን በተወሰኑ የቡልጋሪያ ክፍሎች በቋሚነት ሰፍረው ይገኛሉ። ይሁን እንጂ የዘመናዊው ዓለም ቴክኖሎጂ የእጅ ሥራቸውን ዋጋ አልባ ስላደረገው ኢኮኖሚያቸው እጅግ ዝቅተኛና በከባድ ድህነት ውስጥ የሚኖሩ ሕዝቦች ናቸው። የካላጂ ማህበረሰብ አባላት በዓመት 4 ጊዜ ብቻ የሚከፈት እጅግ አስገራሚና እንግዳ የሆነ የባህል ገበያ አላቸው። ይህ ገበያ በአብዛኛው የሚካሄደው ስታራ ዛጎራ በተባለችው የቡልጋሪያ ከተማ ውስጥ ነው። ይህ ገበያ እንደ ማንኛውም ተራ ገበያ አልባሳት፣ አትክልትና የቤት ዕቃዎች የሚሸጡበት ቦታ አይደለም። ይህ ወጣት ልጃገረዶች ለትዳር የሚቀርቡበት ወይም በአደባባይ ሚስት የሚሸጥበት ብቸኛው የዓለማችን ገበያ ነው። ይህ ባህል የተጀመረው ከብዙ መቶ ዓመታት በፊት አምባገነን ነገስታት በነበሩበት ዘመን ነው። በዚያ ዘመን የካላጂ ማህበረሰብ አባላት ወጣቶች በድብቅ ተገናኝተው ፍቅር እንዳይመሰርቱ በጥብቅ ይከለክሉ ነበር። በመሆኑም ወላጆች ልጆቻቸው በቁጥጥራቸው ስር ሆነው የሚጋቡበትንና ድሆች የነበሩት የካላጂ አባላት ልጆቻቸው የተሻለ ኢኮኖሚ አቅም ካለው ቤተሰብ ጋር እንዲተዋወቁ እድል ለመፍጠር ይህንን ገበያ መሰረቱት። ይህ ገበያ የሚካሄድበት ቀን ለካላጂ ልጃገረዶችና ወንዶች የዓመቱ ትልቁ ቀን ነው። ገበያው ከመከፈቱ ሳምንታት በፊት ትልቅ ዝግጅት ይደረጋል። ወላጆች ለሴት ልጆቻቸው እጅግ በጣም ውድ ያማሩና የሚያብረቀርቁ የሰርግ ልብሶችን ይገዛሉ። ልጃገረዶቹም በወርቅና በብር ጌጣጌጦች ያጌጣሉ። ፊታቸውን በከፍተኛ ሁኔታ ይኳኳላሉ። አንዳንዶቹም ይበልጥ ማራኪ ሆነው ለመታየት ሲሉ ቆዳቸውን ነጭ የሚያደርጉ ልዩ ሜካፖችን ይጠቀማሉ። ወንዶቹም ቢሆኑ ያላቸውን ምርጥ ልብስ ለብሰው ከተቻለ አሪፍ መኪና ተበድረው ወይም ተከራይተው ወደ ገበያው ለመምጣት ይዘጋጃሉ። ምክንያቱም በዚህ ገበያ ላይ የሚታየው ቁሳዊ ውበትና የቤተሰብ አቅም በድርድሩ ላይ ትልቅ ተጽዕኖ አለው። በገበያው ዕለት የሚታየው ትዕይንት እጅግ በጣም አስገራሚ ነው። በሺዎች የሚቆጠሩ ሰዎች ሜዳው ላይ ይተማመማሉ። ወጣቶቹ ልጃገረዶች በመኪና ጣሪያ ላይ ወይም ከፍ ባሉ ቦታዎች ላይ ቆመው ውበታቸውን ያሳያሉ። ወጣቶቹ ወንዶች ደግሞ ከነቤተሰቦቻቸው በገበያ ውስጥ የተዘዋወሩ የሚስማማቸውንና በአይን የወደዷትን ልጃገረድ መምረጥ ይጀምራሉ። አንዲት ልጃገረድ ስትመረጥ ወንዱና ልጅቷ መጀመሪያ ትንሽ ተለይተው በማውራትና አብረው በማደነስ ይተዋወቃሉ። ነገር ግን ዋናው ነገር የሚከናወነው በወላጆች መካከል ነው። የሁለቱ ወገን ወላጆች ፊት ለፊት ተቀምጠው ስለ ልጅቷ ከባድ ድርድር ይጀምራሉ። ይህ የዋጋ ድርድር እንደየልጅቷ ውበት፣ እድሜና የቤት ሥራ ችሎታ እና የቤተሰብ ክብር የሚወሰን ነው። ዋጋው ከ$2000 ጀምሮ እስከ $10000 ወይም ከዛ በላይ ሊደርስ ይችላል። በዚህ ገበያ ላይ ከፍተኛውን ዋጋ የሚያወጡት በጥብቅ ንጽህናቸውን ወይም ድንግልናቸውን የጠበቁ ልጃገረዶች ናቸው። በካላጂ ማህበረሰብ ውስጥ የሴት ልጅ ንጽህና የቤተሰብ ትልቁ ክብር ነው። አንዲት ሴት ልጅ ከጋብቻ በፊት ከወንድ ጋር ግንኙነት ካደረገች በገበያው ላይ ያላት ዋጋ ሙሉ በሙሉ ይወርዳል። አልፎ ተርፎም ከገበያው ልትገለል ትችላለች። ይህንን በጥብቅ ለመቆጣጠር ሲሉ ወላጆች ሴት ልጆቻቸውን ከ11 እና ከ12 ዓመታቸው ጀምሮ ከትምህርት ቤት ያስወጣቸዋል። ልጃገረዶቹ ከወንዶቹ ጋር እንዳይገናኙና እንዳይደፈሩ በቤት ውስጥ በጥብቅ እየተጠበቁ ነው የሚያድጉት።
በገበያው ዕለት ድርድሩ ካለቀ በኋላም ቢሆን ልጅቷ ንጽህናዋን የጠበቀች መሆኑን የሚያረጋግጡ የቆዩ ባህላዊ ምርመራዎች በሽማግሌዎች ይደረጋሉ። ምንም እንኳን ይህ ባህል ለብዙ መቶ ዓመታት የቆየ ቢሆንም በ21ኛው ክፍለ ዘመን ግን ትልቅ ፈተና እየገጠመው ይገኛል። አሁን ላይ ያሉ የካላጂ ወጣቶች በሶሻል ሚዲያ፣ በኢንተርኔት እና በዘመናዊ የአውሮፓ ስልጣኔ ምክንያት የአስተሳሰብ ለውጥ እያመጡ ነው። ብዙዎቹ ወጣት ልጃገረዶች ራሳቸውን እንደ ዕቃ መሸጥ አቁመው ትምህርታቸውን ጨርሰው የራሳቸውን ሥራ መስራትና የሚፈልጉትን ሰው በፍቅር መምረጥ ይፈልጋሉ። ወላጆች ግን ባህላችን ይጠፋል በሚል ስጋት ወጣቶቹን ያስገድዳሉ። በዚህም ምክንያት አሁን በገበያው ላይ የሚደረገው ድርድር ከድሮ በተለየ መልኩ ዋጋው እየቀነሰና የሰዎችን ቁጥር እየመነመነ መጥቷል። ይሁን እንጂ አሁንም ድረስ ባህሉን ሙሉ በሙሉ ለማጥፋት ከባድ ሆኗል። በአንድ በኩል ዘመናዊ የአውሮፓ አኗኗር፣ በሌላ በኩል ደግሞ ይህንን የመሰለ ጥንታዊና ሚስጥራዊ ወግ የያዘችው ቡልጋሪያ የሰው ልጅ ባህል ምን ያህል የተወሳሰበና አስገራሚ እንደሆነ ትልቅ ማሳያ ናት። ስለዚህች ሚስት የሚሸጥባትና ስለ አስገራሚው ባህል ምን ታስባላችሁ? አስተያየታችሁን ኮሜንት ላይ አስፍሩልኝ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ክፍል ሌላ አስደናቂ ታሪክ ይዤላችሁ እስክመጣ ድረስ ሰላም ቆዩ።